እዛ ላይ ጥያቄ ምንድን ነው? ሩህሩህ ነብይ ነው ብላችሁ ስለሆነ የምታስቡት ስለሚል ቁርአኑ እንዴት ነው ይሄ ነገር ከሩህሩህ ነብይ የሚጠበቀው ነው? ሰሞኑን የሆነ የተሰራጨ ቪዲዮ እያየሁ ነበር። እዚህ ማለት ነው ቲክቶክ ላይ በተሳሳተ ግንዛቤ የሚያስተምሩ ምንም አላዋቂ የሆኑ ኡስታዝ ነው ተብዬዎች አይናቸውን ጎልጉላቸው አውጧቸው ብሏል። ከእስልምና የወጣን ሰው ምናምን እንዲህ የሚል ቪዲዮ ሰምተህ ነው አይደለ? ልክ እንዲሁ እጃቸውን ቁረጧቸው፣ እግራቸውን ቁረጧቸው ምናምን የሚል አንደኛ ያ የተነገረው በዚያ አምሳል ላደረጉ ሰዎች ቅጣት ነው። ሙሉ ሐዲስ ለምን አትናገሩ? ነቢያችን ሰለላሁ ዐለይሂ ወሰለም በዘመናቸው ምን እንደሆነ ታሪኩ ላይ ልንገራቸው። እዛው ላይ የሆኑ ሰዎች መጥተው እስልምናን ተቀብለናል ብለው ዋሹ። ከነብዩ ሰለላሁ ዐለይሂ ወሰለም ዘንድ ተቀብለናልና እባካችሁ የሚያስተምረን ሰው ስጠን እናንተ የአላህ መልእክተኛ አሉ። ከዚያ ነቢያችን ሰለላሁ ዐለይሂ ወሰለም ምን አደረጉ? ለእነዚያ ሰዎች የሚያስተምሯቸው ሰሃቦች ሰጧቸው። ልክ እንዲሁ ደግሞ የምንመገበውም የለንም ምናምን ስላሉ ግመል ሰጧቸው። እነዚህን ግመል እያለባችሁ እያበላችሁ ከእነርሱ ደግሞ ምግብ ተጠቀሙ ብለው ሰጧቸው። ከዚያ በኋላ እነዚያ ከሃዲያኖች አውቀው ነበር ያን ያደረጉት። ሰወር ካሉ በኋላ በነዚያ በነብዩ ሰለላሁ ዐለይሂ ወሰለም መልእክተኞች ላይ ይህን ግፍ አደረጉ። ቆራረጧቸው፣ እጃቸውን እግራቸውን ገደሏቸው። በዚያው አንጻር እነዚያ ሰዎች ተይዘው ያ ቅጣት እንዲቀጣ ተደረጉ ለእነዚያ ሰዎች እንጂ ከእስልምና በመውጣታቸው ምክንያት አይደለም። ሲጀምር ካፊር ናቸው፣ አውቀው ነው ሰልመናል ብለው የተናገሩት እነዚያ ሰዎች። መጨረሻው እነዚያን ሰዎች አላህ ሱብሓነሁ ወተዓላ በቁርአንም ላይ ኢነማ ጀዛኡ አለዚነ ዩሓሪቡነ አላህ ወረሱለሁ ወየስዐውነ ፊል አርድ ፈሳደን አን ዩቀተሉ አው ዩሰለቡ አው ቱቀጠዐ አይዲሂም ወአርጁሉሁም ሚን ኺላፊን አው ዩንፈው ሚነል አርድ የሚል አንቀጽ ወረደ። ስለዚህ በዚያው አምሳል ላደረጉ ሰዎች የመጣ ቅጣት እንጂ እሱ ሌላ አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም በጦር ሜዳ ላይ ራሱ ጠላትን ምን እያሉ አስተምረዋል? አደራ እንዳትቆራርጧቸው እያሉ አስተምረዋል። ወላ ቱመሲሉ አሉ፣ አደራ ሰውነትን እንዳትቆራርጡ የጠላትን አንዴ ከገደላችሁ በቃ በቂ ነው። ገብታችኋል አይደል? ጦር ሜዳ ላይ ራሱ ማለት ነው። ስለዚህ የሰውነት ክፍልን መቆራረጥ አይቻልም የጠላትን ራሱ። ምናልባት እነዚያ ሰዎች ግን ያንን ነገር ስላደረጉ ነው ያ አይነት አምሳየ ቅጣት እንዲቀጡ የተደረገው ማለት ነው። አይቀጥልም። የኔ ጥያቄ ነበረው እዚህኛው ላይ ሳይሆን ይሄ የግመል እንትን ጠጥተው የዳኑት ጋር ነበረ። ከዛ ሰርቆ ከሄዱ በኋላ የጠበቃቸው ነው እኮ እነዛ እኮ ሌላ ናቸው። እነዚህ የግመል ጠጥተው ማን የግመል ሽንት ጠጥተው የዳኑት የተፈወሱት ይሄ ሌላ ነው። እነዛንኞቹ ደግሞ ቅድም ያልኩ ግመል ተሰጥተው ነበር። እነዚያንም ዘርፈው አማኞችንም ሰሃቦችን ገድለው ቆራርጠው ሰውነታቸውን የሄዱ ሰዎችን ለነሱ የመጣ ቅጣት ነው ይሄ። ቆራርጣቸው እጃቸውን እግራቸውን ግደሏቸው የተባለው ማለት ነው። ስለዚህ የተለያየ ሐዲስ ናቸው ማለት ነው። አዎ የተለያየ ሐዲስ ናቸው። እሺ ሌላ ጥያቄ አለ? ሲቀጥል ምንድን ነው የምታወርደኝ? እሱ ለምን አወጣው? አንተ ተሳርባ አይደል ሄድከው? እኔ ብትሳደብ ጣጣ የለኝም ነበር። እኔ አትስለበኛ እየተሳደ ዝም ብዬህ ነበር። ግን መረዳት አትፈልግም። ላውጣና ላሳየህ። ያውና መላእክቶችን ነው በዳመና ውስጥ የተባለው። ተሰበተሽተው ምንም አይሰራልም። ጊዜያችንን ከምታባክን ብለን እንጂ ስለተሳደብክ አይደለም። የሰደብከኝ እንዳውም ይቅር ብያለሁ። ስለሱ አያሳስበኝም። ግን አይምሮን ከፍተህ ብትሰጠን የተሻለ ነው። እየሰደብከን እንኳን ቢሆን ማለት ነው። ለመጠየቅ የሚፈልግ ሰው ለመረዳት ጠይቅ። አማር አንዴ ከአድሚንነትህ ላንሳ። ይቅርታ። እሺ፣ ለመጨረሻ ጊዜ ጥያቄ ምንድን ነው? እኔ ስድብ አይደለም መስሎ ከሆነ በራስህ ሀሳብ ነው የምትረዳው። እሺ ምን መሰለህ፣ አሁን አንተ ደመና ማለት መላእክቱ ነው የሚለውን ሌላ ክፍል አምጥተህ አብራርታ። ምን መሰለህ ነው እያልኩ ያለሁት እዛ ውስጥ ላይ ምን ይላል? ከአላህና ከመላእክቱ እያለ ከማን ጋር? ከመላእክቱ ጋር። ማን? አላህ ነው የሚለው። ስለዚህ በደመና ውስጥ ነው የሚለው። ስለዚህ ይህንን ግልጽ አድርገህ ማብራራት ሲገባህ አንተ ሌላ ቦታ ሄደህ እዚሁ ላይ ቁመህ ማብራራት አትችልም። ሌላ ቦታ ሄደህ ሌላ ጥቅስ ስለሌላ የተወራውን ስለሌላ ጥቅስ አይደለም፣ እዚያው ጥቅስ ላይ ነው። እዚያው ጥቅስ ላይ ነብዩ ሰለላሁ ዐለይሂ ወሰለም እሺ አላህና ከመላእክቱም በደመና ውስጥ ይላል አይልምሽ? ንገረኝ።
ይላል። ግን አላህ የሚለውን አላህ ስብሐነሁ ወተዓላ በደመና ውስጥ ይሆናል ማለት ሳይሆን እዚያ ቦታ ላይ ሁለት አካል ተጠቅሷል። ያ ነገር ደግሞ የሚውለው ለመላእክቶች ነው። ሊቃውንቶችን ከፍቼ ሊያሳየሁ ነበር። ደግሜ ላሳየህ ደግሜ ሌላ ቦታ ሳይሆን እዚያው አንቀጽ ላይ ማለት ነው። አንተ ሌላ ቦታ የተነገረ አልካሁን፣ ሌላ ቦታ አይደለም፣ እዚያው ላይ የተነገረ ነው። ሀሳብህን ቶሎ ስጥ፣ ሚውት አታድርግ። አሎ አሎ ወለክ አሎ አሎ እሺ እንደው በዚህ ልክ ለሰው ባሳሰጠው ይመስለኛል። በፍጡር የሚከበብ ያልከኝ አምላክ በመለኮቱ ይዘህ በፍጡር የሚካበብ አምላክ እያመለክ ሰውን ወደ ጨለማ ባትጠራ ጥሩ ይመስለኛል ያልኩ። አሁን እሱን ጨረስክሽ። ስለዚህ አምላክ በደመና ከተከበበ በደመና ከመጣ ፍጡር ነው ብሎናል። ኢየሱስ ክርስቶስ በደመና ውስጥ ነው የሚመጣው። አታወርዱት። አምላክ ነው አይደል? ኢየሱስ ክርስቶስ እነሆ በደመና እመጣለሁ ብሏል። ቃል በቃል በራሱ ያስቀምጠው ሚዛን ማለት ነው። እንዴ ለምን አወረዳችሁት? እነሆ በደመና እመጣለሁ ብሎ ቃል በቃል ተናግሯል። ስለዚህ በደመና ያለ ፍጡር ነው ብሏል። እኛ እዚያ ቦታ ላይ ሁለት አካል ተጠቅሷል። አምላክ ይመጣል ይላል፣ መላእክቶች ይመጣሉ በደመና ውስጥ አለ። በደመና የሚለው ለመላእክቶች የሚውል እንደሆነ እያንዳንዱ የሊቃውንቶችን ንግግር ከፍቼ እያሳየው ነው። ኢማሙ ጠበሪ ሸይኹል ሙፈሲሪን ራሳቸው ቃል በቃል ከአቡልዓሊያ ይዘው፣ አቡልዓሊያ ማለት የሰሓቦች ተማሪ ነው። እርሱ ራሱ ሲፈስር ምን አለ? ይህን አንቀጽ ለመላእክቶች ነው የሚውለው ደመና የሚለው ብሎ ቃል በቃል ተናግሯል። እሱን ያሳየው ነበር። እነሆ በቶሎ በደመና እመጣለሁ ብሎ ኢየሱስ ክርስቶስ ተናግሯል። በደመና ደግሞ የሚመጣ ከሆነ ፍጡር ነው ብሎ ነው። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ሁለት ጥያቄ አለኝ። እሺ ለሰላት ኢቃም ከተባለ በኋላ አላሁመ ረበ ሀዚህ ዳዕዋት ታማ የሚለውን ዱዓ ማለት ይቻላል? ለአዛን ነው እንጂ ለዚያ አልመጣም። እሱ ለአዛን ነው። ነቢያችን ሰለላሁ ዐለይሂ ወሰለም ወኢዘ እንተሃ ሚነል አዛን ፈቁሉ አላሁመ ረበ ሀዚህ ዳዕዋት ታማ ወሰላት ልቃኢማ አቲ ሙሐመድን ወሲለተል ፈዲላ ወበዐስሁ መቃመን መሕሙደን አለዚ ወዐድተሁ ኢነከ ላ ቱኽሊፉል ሚዓድ። ይሄንን ከአዛን በኋላ በሉ ነው ያሉት ነቢያችን ሰለላሁ ዐለይሂ ወሰለም። ያ ነው እሺ የሚሉ ሰዎች ከምን አንጻር ነው የሚሉት? እሺ ያ የመጣው ከአዛን በኋላ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ያ ነው ከአዛን በኋላ በሉ ነው የተባለው እንጂ ከኢቃም በኋላ በሉ የሚል የለም። ያው አንዳንድ ሊቃውንቶች ይሄንን ይላሉ። እኛ እንደ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ነው የምንሄደው። ሐዲሱ ላይ የሚለው ከአዛን በኋላ በሉ ነው፣ ከኢቃም በኋላ በሉ አልተባለም። እሺ ሁለተኛ ጥያቄ ለምችል ሰው ቁጭ ብሎ መስገድ ይቻላል? ዋጅብ ሶላት ከሆነ አይቻልም። ሱና ሶላት ከሆነ ለሚችል ቢሆንም ቁጭ ብሎ መስገድ ይችላል ከፈለገ ችግር የለም። በላጭ ግን ቆሞ መስገድ ነው። ዋጅብ ሶላት ከሆነ ግን ቆሞ መስገድ ግዴታ ነው። ያልቻለ ሰው ችግር የለም ቁጭ ብሎ ይሰግዳል። ነብዩ ሰለላሁ ዐለይሂ ወሰለም ሰሊ ቃኢመን ፈኢን ለም ተስተጢዕ ፈቃዒደን ፈኢን ለም ተስተጢዕ ፈዐላ ጀንብ ፈኢን ለም ተስተጢዕ ፈአውሚ ኢማና። ቁመህ ስገድ፣ ቁመህ መስገድ ካልቻልክ ቁጭ ብለህ ስገድ፣ ቁጭ ብለህ መስገድ ካልቻልክ ተኝተህ ስገድ ተብሏል። እሺ ሱና ሶላት ከሆነ ግን ችግር የለውም ቁጭ ብሎ መስገድ ይችላል ቢችልም ሰው። እሺ ኡስታዝ ሽኩራን ጀዛከላህ። ሌላ ጥያቄ አለኝ ለሌሎቹ እድል ስጥ፣ በኋላ ልጠይቅ። ተፍሲር ጠበሪ ላይ ተፍሲር ጠበሪ። ሰላም ወራህመቱላሂ ወበረካቱ። ወሶ እንዴት ነህ? አልሐምዱሊላህ። ብቻ ነበር ማውራት የፈለኩትና በውስጥ ፎሎ በትልቅ ጊዜ ማውራት ስላልፈለኩ ይቅርታ። እሺ አዎ፣ ግን በአላህ ይኸው በጣም አስቸጋሪ ስለሆነብን ነው እዚህ ላይ ማውራት ስላልፈለኩ ነው ይቅርታ። መርሐባ። ጻፍ በውስጥ ያለ ኢንሻአላህ
እሺ ጽፋለሁ ግን አመለስ 3 ቀን ከጻፍኩልህ ያኺ አስታውሰኝ ድጋሜ ሲወጣ ያለው ኢንሻአላህ መርሐባ ወንድ አንተን የማላይበት ሲኦል እኔ ልቀጥለው። እሺ ጥያቄ ቀጥልሽ። ማን ሰላም አለይኩም ፍሎኪ ጥያቄ ምንድን ነው? የቀጥልና ትቀጥላለህ። እሺ ጥያቄ ምንድን ነው ሀሩን? እሱ እንትን እኛ አካባቢ ማለት ነው የሆነ አስቸጋሪ እንትን መውሊድ ምናምን እየተባለ በዚህ ሰዓት አሁን እንትን ነው ትንሽ እሱን እንትን ልትለን ነው። እዚህ ጀማ ሆነን እየሰማን ነው ስለ መውሊድ ትንሽ እንትን እያለ። እሺ መውሊድ ነቢያችን ሰለላሁ ዐለይሂ ወሰለም የተወለዱበትን ጊዜ አስመልክቶ የሚከበር የሆነ ዓመታዊ ክብረ በዓል ነው። ታዲያ ይህን ክብረ በዓል አላህና መልእክተኛው ደንግገውታል ወይ? የነቢዩ ሰለላሁ ዐለይሂ ወሰለም ሰሃቦች አክብረውታል ወይ? ነብዩ ሰለላሁ ዐለይሂ ወሰለምስ እንዲከበር አዘዋል ወይ ወደሚለው ስንመጣ ላ በፍጹም አላህ በየትኛውም የቁርአን አንቀጽ ላይ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ልደት አክብሯል አላለም። ነቢያችን ሰለላሁ ዐለይሂ ወሰለም ልደቴን አክብሩልኝ አላሉ። ሲጀመር ዓመታዊ ክብረ በዓል ሁለት ብቻ እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ከመካ ወደ መዲና ስደት ባደረጉ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም መዲና ላይ የመዲና ሰዎች በዓል እያከበሩ ነበር የደረሱት። ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ምን እያደረጋችሁ ነው ሲሏቸው በዓል እያከበርን አሏቸው። ቀድ አብደለኩም አላሁ ቢኸይሪን ሚንሁም አሏቸው። አላህ ከነዚህ ከበዓሎቻችሁ የተሻሉ ሁለት በዓላቶችን ደንግጎ ሰጥቷችኋል አሉ። ሁለት ዒድ አልፍጥርና ዒድ አልአድሓ ብቻ ናቸው። በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ኢነ ሊኩሊ ኡመቲን ዒዳ ወሃዛ ዒዱን አሉ። ያዕኒ ቢዛሊከ ዒድ አልፍጥር ወዒድ አልአድሓ ለእያንዳንዱ ትውልድ የራሳቸው የሆነ ዒድ ወይንም ዓመታዊ ክብረ በዓል አላቸው። ለእኔና ለትውልዶች ደግሞ ሁለት ዓመታዊ ክብረ በዓል ተሰጥም፣ እነርሱም ዒድ አልፍጥርና ዒድ አልአድሓ ናቸው ብለው ተናገሩ። ስለዚህ ሶስተኛ ዓመታዊ ክብረ በዓል ነብዩ ሰለላሁ ዐለይሂ ወሰለም የትኛውን ቦታ ላይ አላስተማሩ። ሰሓቦች ከየትኛውም የቁርአን አንቀጽ ይሄ የነብዩ ሰለላሁ ዐለይሂ ወሰለምን ለመውሊድ እንድናከብር ያስረዳናል ብለው አላከበሩ። ገብታችኋል አይደል? ቁርአንን ከማንም በላይ የተረዳ ቢኖር ሰሓቦች ናቸው። ከሰሓቦች በላይ የተረዳሁኝ ነኝ የሚል ሰው ካለ በጣም ተሳስቷል። የትኛውም ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም መውሊድን ወይም ልደቴን አክብሩልኝ ብለው አልተናገሩም። ሲጀመር ነቢያችን ሰለላሁ ዐለይሂ ወሰለም መቼ እንደተወለዱ በየትኛው ዓመት ላይ እንደተወለዱ አይታወቅም። ቀኑ ብቻ ነው ሰኞ ቀን ብቻ እንደተወለዱ ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። ኢነሁ የውሙን ውሊድቱ ፊህ ወቡዒስቱ ፊህ ብለዋል። እርሱ የተወለድኩበት ቀንና ነቢይ ተደርጌ የተላኩበት ቀን ነው ብለው ነቢ ሰለላሁ ዐለይሂ ወሰለም ተናግረዋል። ነገር ግን የትኛው ወር ላይ ነው? የትኛውን ቦታ ላይ ቁርአንም ሐዲስም ላይ አልተጻፈም። ረቢዑል አወል ላይ ነው ይላሉ። ማስረጃ ወፍ። እሺ ረቢዑል አወል ላይ ነው በሚለው ተስማሙላቸው። ረቢዑል አወል ስንተኛው ቀን ላይ ተወለዱ በሏቸው። 12ኛው ቀን ላይ ይሏቸዋል። ማስረጃ ብሏቸው አሁንም ወፍ የለም። የትኛውን ቦታ ቁርአንም ሐዲስም ላይ በ12ኛው ቀን ነው የተወለዱት የሚል የለም። እሺ በ12ኛው ቀን ነው የሚለውን እንስማማ በሏቸው። የ12ኛው ቀን አርብ ቀን ቢሆንስ ከሰኞ ቀኖች ወይ ማክሰኞ ቢሆንስ ልታከብሩት ነው ወይ? እናከብራለን ካላችሁ ነብዩ ሰለላሁ ዐለይሂ ወሰለም ሰኞ ቀን የተወለድኩት ብለዋል። ከዚያ ጋር ሊጋጭባቸው ነው። ስለዚህ የማይሆን ነገር ነው። አይሆንም፣ በፍጹም አይቻልም። ያ ነው። ሲቀጥል አሁን ላይ ያሉት ቀደምቶቹ የአሽዓራ ዑለሞች ራሳቸው ቃል በቃል ቢድዓ እንደሆነ አምነዋል፣ መስክረዋል። ነገር ግን ቢድዓ ሐሰና ነው የሚሉት በሶስቱ ክፍለ ዘመናት ላይ በፍጹም እንዳልተከበረም ያውቃሉ። መውሊድ የተጀመረው መቼ ነው? የት ነው? በማን ተጀመረ? ምን አይነት ሰውስ ጀመረው ወደሚለው እንምጣ። መውሊድ የተጀመረው በግብፅ ሀገር ላይ ነው። በግብፅ ሀገር ላይ በስንተኛው? በአራተኛው ክፍለ ዘመንና ከዚያ በኋላ ባለው ጊዜ ነው የተጀመረው። በግብፅ ሀገር ላይ የሚገኙ የሆኑ ፋጢሚያ የተባሉ የሺዓ አንጃዎች፣ የራፊዳ አንጃዎች ሚን ጉላት ራፊዳ እነሱ ናቸው የጀመሩት። እነርሱ የዛኔ በግብፅ ሀገር ላይ አስተዳደር ነበሩ፣ ግብፅን ይመሩ ነበር። እነዚህ አካሎች ናቸው የጀመሩት። ይህ ሺዓ ሱና ነው። ይህ በፍጹም የሙስሊሞች ሱና አይደለም፣ የራፊዳዎች ሱና ነው። መጀመሪያ ሲጀምረው ያ ንጉሱ ሲያከብር ጊዜ ያከበረው የአምስት አካሎችን ነበረ። የመጀመሪያ የዓልይን፣ ሁለተኛ የፋጢማ፣ ሶስተኛ የሐሰንን፣ አራተኛ የሁሰይንን። ከዚያ በኋላ በሀገሪቱ ያለውን ንጉስ የነዚህን የአምስቶችን ልደት ማክበር ጀመሩ እነዚህ ሰዎች። ከዚያ በኋላ ቀስ በቀስ የነቢዩ ሰለላሁ ዐለይሂ ወሰለም ልደት ማክበር ጀመሩ። ከዚያ በኋላ ሙዘፈር የተባለው የሶሪያው ንጉስ እርሱ ደግሞ አገኘውና ይሄንን በሀገር ደረጃ አከበሩ። መንግስታቶች አንድን ነገር ሲያገኙ ጊዜ ኃይልም አላቸው፣ ጉልበትም አላቸው፣ ገንዘብም አላቸው። በሀገር ደረጃ ነገር እንዲከበር
የማድረግ አቅም አላቸው። ከዚያ በኋላ ከእርሱ ተያዘና በሙስሊሙ ማህበረሰብ ይሄ ነገር እየተንሰራፋ እየሰፋ መጣ። ጭራሽ ከሃይማኖት አድርገውት ቁጭ አሉ። አጀማመሩ ግን ጭራሽ የሆኑ ሰዎችን ግለሰቦችን ልደትና ክብር በሚል ነበር። ገብቷቸዋል አይደል? ከዚያ በኋላ የሃይማኖት አንዱ ክፍል አድርገውት ቁጭ አሉ። ከዚያ በኋላ ጭራሽ ዓመታዊ ክብረ በዓል ነው ብለው ቁጭ አሉ። ከዚያ በኋላ ምንም ከቁርአንና ማስረጃ ሳይይዙ የተጀመረው ነገር የቁርአንና የሐዲስ ማስረጃ አለው ብለው ዛሬ ላይ የተነሱ ሰዎች ያሰላም አለይኩም። ስለዚህ ይሄ ነው የሺዓዎች ሱና እንጂ በፍጹም ይህ የሙስሊሞች ሱና አይደለም። አደራ ተጠንቀቁ። ይህ እንዳውም የክርስቲያኖች ሱና ነው። ክርስቲያኖች መሲሁን ልደቱን ያከብሩለታል አይደለ? እርሱ አክብሩልኝ ሳይላቸው ልክ እንዲሁ በእኛም ዘመን ላይ የነብዩ ሰለላሁ ዐለይሂ ወሰለም ልደት አክብሩልኝ ሳይሉ ሰዎች ተነስተው ያከብራሉ። هذه سنة النصارى وقد حذر النبي صلى الله عليه وسلم حيث قال لا تطروني كما أطرت النصارى ابن مريم إنما أنا عبد فقولوا عبد الله ورسوله. የሚገርመው ይህ እንደሚከሰት ነቢያችን ሰለላሁ ዐለይሂ ወሰለም በትንቢት ቃላቸው ላይ ተናግረዋል። ያ ትንቢት ግን በውስጡ ማስጠንቀቅን የያዘ ነው፣ ማስፈራራትን የያዘ ነው። ወደፊት እንደሚከሰትም ያውቁት ነበርና ተናግረውታል። ይህ አንዱ የነብይነታቸው ማረጋገጫም ነው አለው በውስጡ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ላ ተጥሩኒ ከማ አጠረት ነሳራ እብነ መርየም አሉ። ክርስቲያኖች የማርያምን ልጅ ከልኩ በላይ ከፍ ከፍ እንዳደረጉት እኔንም አደራ እንደርሱ ከልክ በላይ ከፍ ከፍ እንዳታደርጉ፣ እኛ የአላህ አገልጋዮችና መልእክተኞቹ ብቻ እንጂ ሌላ አይደለንም አሉ። ምን እያሉ ነው በውስጡ? ወደፊት ልክ እንደ ኢየሱስን ከልኩ በላይ ከፍ ከፍ አድርገው እንዳነሱ የወደፊት ከትውልዳቸው ልክ እንዲሁ እንደዛ አይነት ህዝብ እንደሚነሳ እያስጠነቀቁና እየተናገሩ ነው። ታዲያ እንዳሉትም ተከሰቱ። እርሳቸውን በዝማሬ ልክ እንደ በመንዙማ በምንለው እነዚያም በዝማሬ ክርስቶስን ወደ መለኮት ከፍ ከፍ የሚያደርጉ ልክ እንዲሁ የክርስቶስን ልደት እንዳከበሩ እነዚህም እንዲሁ የነብዩ ሰለላሁ ዐለይሂ ወሰለም ልደት በማክበር ልክ በክርስቶስ ላይ የተሰራው ስህተት በእርሳቸው ላይ እንደሚሰራ ነቢያችን ሰለላሁ ዐለይሂ ወሰለም እንዳስጠነቀቁት ዛሬ ላይ በአህባሾችና በሱፊዮች በአሻዕራዎች እየተሰራ እናገኛለን። አላህ ሙስተዓን። እሺ እሱ በጣም ግልጽ ነው ማለት ነው። በጣም አጃይብ ነው። ግን እነሱ አጣቅሶ እንትን ያሉን አሁን እዚህ ጀማ ሆነን ምናምን ማለት ነው ብዙ ነን ማለት ነው። የሆነ ውዴታ ነው የላችሁም ውዴታ የላችሁም ምናምን ብሎ እያስተባበሉን ነበረ ከመጀመሪያው ጀምሮ ማለት ነው። የነብዩ ውዴታ ነው እንዴት ነው የተወለዱበት ቀን ምናምን ብሎ የሆነ ነገር አጣቅሶ እንትን አሉን ማለት ነው። እሺ ውዴታ ማለት ምን እንደሆነ አልገባቸው። ውዴታ ማለት ምን እንደሆነ አልገባቸው። ውዴታ የሚገለጸው ያ የምትወደው አካል ያዘዘህንና የሰራውን ስራ በመስራት ነው። እርሱ ያላዘዘህንና ያልሰራውን የምትሰራ ከሆነ ግን እንዳውም የጥላቻ መገለጫ ነው። ስለዚህ መውሊድ የሚያከብር ሰው የነቢዩ ሰለላሁ ዐለይሂ ወሰለም ወዳጅ ሳይሆን ጠላት ነው። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም እንዳውም አደራ እኔ ባላስተማርኳቸው ትምህርት ላይ አዲስ ትምህርትንና አዲስ አምልኮን እንዳትፈጥሩ ብለው አስጠንቅቀው ነው የሄዱት። እርሳቸውን የሚወድ ሰው ከእርሳቸው ሱና አያልፍም። በእርሳቸው ትምህርት ላይ አዲስ መጤ የሆነን ያስተምሩ ወይንም ዒባዳ አምልኮ አይፈጥርም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲት ላይ ዐለይኩም ቢሱነቲ ወሱነቲ አልኹለፋኢ አራሽዲን አልመህዲይን ሚን ባዕዲ ተመሰኩ ቢሃ ወዐዱ ዐለይሃ ቢነዋጅዝ ወኢያኩም ወሙሕደሳቲ አልኡሙር ፈኢነ ኩለ ሙሕደሰትን ቢድዓ ወኩለ ቢድዓትን ضላላ ወኩለ ضላለትን ፊናር ብለዋል። አደራ የእኔን መንገድ ተከተሉ፣ እንዲሁም ከእኔ በኋላ ቀኑን መንገዴን የተመሩ ሰዎችን የአራቱን ኸሊፋዎች እንዲሁም የሰሓቦችን መንገድ ተከተሉ። አደራ እርሷን አጥብቃችሁ ያዙ ብለው አስተምረው ሄደዋል። ዐዱ ዐለይሃ ቢነዋጅዝ هذه كناية عن التمسك بسنة النبي صلى الله عليه وسلم وسنة أصحابه رضوان الله عليهم. كذا بولا من قالوا النبي صلى الله عليه وسلم وإياكم ومحدثات الأمور قالوا أدرى بهيمانة لا يفتروا الدس فترات تتنقق قالوا كل عبادة لم يتعبد بها النبي صلى الله عليه وسلم أو الصحابة رضوان الله عليهم فهي بدعة. وقد حذر النبي صلى الله عليه وسلم عن ذلك أدرى بهيمانة لا يفتروا الدس فترات تتنقق قالوا አዲስ ፈጠራዎች ሁሉ ቢድዓ ናቸው፣ ቢድዓዎች ሁሉ ጥመት ናቸው፣ ጥመት ደግሞ የእሳት ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም መን ዐሚለ ዐመለን ለይሰ ዐለይሂ አምሩና ፈሁወ ረድ፣ መን አሕደተ ፊ አምሪና ሃዛ ማ ለይሰ ሚንሁ ፈሁወ ረድ። በዚህ በሃይማኖታችን ላይ የሌለን አዲስ ነገር የፈጠረ ሰው ያ ስራው ተመላሽ ነው፣ ተቀባይነት የለውም። አየና ሚነል ቢድዓ መርዱድ ዐላ ሷሂቢ። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ያላስተማሩትን ትምህርት ያላስተማሩትን የአምልኮ ስርዓት አዲስ መፍጠር ልክ እንደ መውሊድ አይነት የነብዩ ሰለላሁ ዐለይሂ ወሰለም ውዴታን መግለጫ ሳይሆን ይሄ እርሳቸውን መጥላትን እንዳው ለመግለጫ ነው። ቢድዓ የሚፈጥሩ ሰዎች አዲስ ፈጠራን የሚያመጡ ሰዎች
ነገ የትንሣኤ ቀን ነቢዩ ሰለላሁ ዐለይሂ ወሰለም ምን ያክል እንደሚጠሏቸው ምን ያክል እንደሚያርቋቸው ከራሳቸው ተናግረዋል። ማስረጃ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምናሉ? የእቲ ዐለየ ኡናሱን የውመል ቂያማ ወአና ዐለል ሐውድ ፈዩሕበሱነ ሚኒ ፈአቁል ያ ረብ ሃኡላኢ ኡመቲ ፈዩቃል ሊ ያ ሙሐመድ ኢነከ ላ ተድሪ ማ አሕደሱ በዕደክ ፈዩቃል ሊ إنك لا تدري ما أحدثوا بعدك فأقول يا ربي سحقا 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 أي بعدا أي أبعدهم عني إني لا أريدهم ولا أبغاهم. نبينا صلى الله عليه وسلم حديث راشد ناقروا من عالو يزاني فردو قال يتنسعي كان بحود ما نقالي وينم دقمو وهم يتطبتي هنا سفرانو حود بزيالي تولدوشي يمتقالو لا تتاتشوالو كتولدوشي مكاكلي هنا سويتشم ودنيسي متو يتاقدالو عالو እኔም ከነርሱ ልሟገትላቸው ጌታዬ ሆይ እነዚህ እኮ ከትውልዶቼ ናቸው ብዬ እናገራለሁ አሉ። አላህ ምን ይላቸዋል? ያ ሙሐመድ ኢነከ ላ ተድሪ ማ አሕደሱ በዕደክ፣ ሙሐመድ ሆይ እነዚህ ሰዎች ከአንተ ህልፈት በኋላ የፈጠሩትን ቢድዓ አዲስ መጤ የአምልኮ ስርዓት አታውቅምና እረፍ እባላለሁ። እኔም የዛኔ ምን እላለሁኝ? ሱሕቀን 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 ሊመን በደለ ባዕዲ ወገየር፣ ከእኔ በኋላ አዲስ መንገድን ላመጣና የእኔን ሱና ለቀየረ ሰውስ ከእኔ አርቅልኝ አርቅልኝ እላለሁኝ አሉ። ከእርሳቸው እንድትርቁ ትደረጋላችሁ። ቆም ብላችሁ አስቡ። እርሳቸው ያላስተማሩትን አዲስ ያስተምሩ አይነት እርሳቸው ያላስተማሩትን አዲስ የአምልኮ አይነት የፈጠራችሁ ሰዎች ነገ የፍርዱ ቀን ከነብዩ ሰለላሁ ዐለይሂ ወሰለም ጋር ትጣላላችሁ። ስለዚህ ቢድዓ የሚፈጥር ሰው የነብዩ ሰለላሁ ዐለይሂ ወሰለም ጠላት እንጂ ወዳጅ እንደማይሆን ከዚህ ከሐዲስ መረዳት እንችላለን። ሲቀጥል ነብዩ ሰለላሁ ዐለይሂ ወሰለም ከማንም በላይ የሚወዳቸው ማን ያ ጀማዓ? ሱሐቦች፣ የነብዩ ሰለላሁ ዐለይሂ ወሰለም ሚስቶቻቸው አይደል? ታዲያ እርሳቸው ይሄን ነገር ቀድመውናል ወይ? ወሀል ሰበቀና ኢለይሂ አስሐቡ ረሱል ሰለላሁ ዐለይሂ ወሰለም ወዘውጃቲሂ ሪድዋኑላሂ ዐለይሂን ላ ሱሐቦችና የነብዩ ሰለላሁ ዐለይሂ ወሰለም ሚስቶች ወደዚያ ነገር አልቀደሙንም። ይሄ ነው። ስለዚህ የነቢዩ ሰለላሁ ዐለይሂ ወሰለም ውዴታ የሚገለጸው የእርሳቸውን ሱና በመጠበቅ እንጂ አዲስ ቢድዓ በመፍጠር አይደለምና ከቢድዓ ተጠንቀቁ ተጠንቀቁ። ፈማ ለም የኩን የውመኢዝን ዲና ፈለን የኩነ ልየውመ ዲን። የዛኔ ከሃይማኖት ያልሆነ ነገር ዛሬ ከዲን ከሃይማኖት የሚሆን አዲስ ነገር የለም ብለዋል ሰለፎች። ይሄ ነው ወላሂ በጣም አጃይብ ነው። እንትን እዚህ ብዙ ሆነን ማለት ነው እየሰማንህ ነው። በጣም አሪፍ ነገር ነው ማለት ነው። እንትን እነዚህን ሰዎች እሺ እንዴት ነው ማድረግ ምንችለው? አሁን እንዴት ነው መከልከል ምንችለው? ዳዕዋ ማድረግ ለመልቀቅ በጣም ይከብዳል። ቢድዓ ያ ጀማዓ ሰለፎች ምን ያሉ መሰላችሁ? يقول الإمام سفيان الثوري رحمه الله تعالى البدعة أحب إلى الشيطان من المعاصي أو من المعصية لأن المعصية يتاب منها والبدعة لا يتاب منها. كسيطان زند على سفيان الثوري كسيطان زند كبدعة يلك هاتيات توداج نوالا يكر تمانو كهاتيات يلك بدعة توداج نوالا. لمن مكنياتهم كونجل توبة تادر قالاتشونا يدرق بثالا بدعة كن توبة يدرق بثمالا من مالتنا ወንጀል ላይ ያለ ሰው ወንጀልን በሚሰራ ጊዜ ወንጀል እንደሆነ ያውቃል። ነገ የመተውበት እድል እንዳለው ያለው ይሄ ሰው ስህተት እንደሆነ ስለሚያውቅ ገብታችኋል። ለምን ታጨሳለህ ቢባል ወይንም ለምን ትቅማለህ ወይንም ትጠጣለህ ቢባል ሐላል ስለሆነ ይላችኋል አይላችሁም። እንደው ተውብታለሁ እንደው ዱዓ አድርግልኝ ነው እኮ ስህተት እንደሆነ ያውቃል። ስራ ነገ የመተውበት እድል አለው ይሄ ሰው ነው ሱፊያን አልተውሪ እያለ ያሉት። ቢድዓ ላይ ያለ ሰው ጭራሽ አላህን እያመለኩ ነው እያለ ያለው ጭራሽ ወደ አላህ እየተቀረብኩ ነው የሚላችሁ በዚህ ስራው። فالذي يحتفل بالمولد النبوي يدعي أنه يتقرب بذلك إلى الله سبحانه وتعالى. ስለዚህ ይሄ ሰው ወደ አላህ እየተቀራረብኩ ነው ብሎ ስለሚያስብ አምልኮ ላይ ብሎ ስለሚያስብ የመተውበት እድሉ በጣም ጠባብ ነው። ገብታችኋል አይደል? ስለዚህ ያላችሁ ከነዚህ ሰዎች ጋር كيف نتعامل مع من يحتفل بالمولد النبوي ادعوهم إلى سنة النبي عليه الصلاة والسلام وإلى نبذ البدع والخرافات التي أحدثوها في سنة النبي عليه الصلاة والسلام فإن قبلوا منها فذاك وإذا لم يقبلوا منكم ذلك فابتعدوا عنهم كل البعد ففروا منهم فراركم يعني من الأسد. دعوات رجل الله كتقبلوا السيء أن نقبلهم كانوا أم بكانوا كالنزي السوج مراكنا على باش ጥያቄ አለ። እሺ ውዙ ሁለተኛ ጥያቄ ልጠይቅ ይቻላል። የኦንላይን ስራ እንዴት ይታያል? ውሱ ይሄ በአሁኑ ሰዓት የመጣው ፖፕ የሚባለው አፕሊኬሽን እንትን የሚባለው
ፖፖ የሚባለው አፕሊኬሽን በውስጡ ቁማር እንዳለው ተናግረዋል። እዚህ የመጡ ሰዎች ሲጠይቁ ስለ አፑ ቁማር ካለበት ደግሞ ሐራም ነው፣ ክልክል ነው። አላህ ስብሐነ ወተዓላ ቁማርን በግልጽ በቁርአን ላይ ከልክሏል። በሱረቱል ማኢዳ ላይ ያ አዩሃ አለዚነ አመኑ ኢነመል ኸምሩ ወልመይሲሩ ወልአንሳቡ ወልአዝላሙ ሪጅሱን ሚን ዐመሊ ሸይጣን ብሏል። ፈጅተኒቡሁ ለዐለኩም ቱፍሊሑን ብሏል። አስካሪ መጠጥ፣ ቁማር እነዚህ የሰይጣን ስራዎች ናቸው፣ ትድኑ ዘንድ ራቋቸው ብሎ አላህ ተናግሯል። ስለዚህ ቁማር ካለበት አይቻልም። ሁለተኛ ነገር ምንድን ነው? በዚያ ላይ ሴቶች ፊታቸውን ገላልጠው እንደሚቀመጡ ተነግሯል። ይህም ደግሞ ሐራም ነው። አላህ ስብሐነ ወተዓላ በቁርአን ላይ ወላ ዩብዲነ ዚነተሁነ ኢላ ሊቡዑለቲሂነ አው አባኢሂነ አው አባኢ ቡዑለቲሂነ አው አብናኢሂነ አው አብናኢ ኢኽዋኒሂነ አው አብናኢ አኸዋቲሂነ አው ኒሳኢሂነ አው ማ መለከት አይማኑሁነ አው ታቢዒነ ገይሪ ኡሊል ኢርበቲ ሚነር ሪጃሊ አው ጢፍሊ አለዚነ ለም የዝሀሩ ዐላ ዐውራት ኒሳ እያለ ይናገራል። ሴቶች የውበት መገለጫቸውን ለባላቸው እንጂ እንዳያሳዩ እያለ የውበቷ ትልቁ መገለጫ ደግሞ ፊቷ እንደሆነ ይታወቃል። ያንን እንዳትገልጥ ለባዕድ ወንዶች ተነግሯል። በሌላ ቦታ ላይ አላህ ሱብሓነሁ ወተዓላ ወቀርነ ፊ ቡዩቲኩነ ወላ ተበረጅነ ተበሩጀል ጃሂልየቲል ኡላ ብሏል። ሱረቱል አሕዛብ ላይ ሴቶች ሆይ የቤታቸው መርጋትን እርጉ፣ እንደቀደሙት መሃይማን ዘመን ሴቶች መገላለጥን አትገላለጡ ብሏል። ስለዚህ ፊቷን ገልጣ ቁጭ ብላ የምትሰበስበው ፍራንክ ቢቀርባት ይሻላል። የአላህና የመልእክተኛውን ትእዛዝ ጥሳ ስለሆነ ያለችው ይሄ ነው። ሶስተኛው ነገር በዚያ ላይ የሚለቀቀው ነገር ነው። ሰው እዚያ ያንን አፕ ስታወርዱ ጊዜ በውስጡ ላይ ሰዎች ወደ እናንተ የሚመጡላቸው የምትለቋቸው ሐራም የሆኑ ነገራቶች ከሆኑ ይሄን ሐራም ያደርገዋል። ያቻል በውስጡ ሙዚቃ ያለው ከሆነ ሌላ ጸያፍ ነገራቶች ምናምን የሚለቀቅበት ከሆነ ያ ነው። እንዳጠቃላይ ይህ አፕ ቢቀርባቸው የተሻለ ነው። ሌላ ስራ ፈልጉ። አይ ጀዛከላ ኡስታዝ በጣም ነው የማመሰግነው። ደግሞ በጣም ነው የምንወደው። አሰላሙ አለይኩም ወራህመቱላሂ እኔ ራሱ ስወዳችሁ أحبكم في الله وأسأله سبحانه وتعالى أن يجمعني وإياكم مع نبينا صلى الله عليه وسلم في دار كرامته. آمين آمين. أشتياك يا لوك في قدر. السلام عليكم ورحمة الله وبركاته. عليكم السلام ورحمة الله وبركاته. سلام نوسو. ጥያቄ ቁብ እንዴት ይታያል? እቁብ በዑለሞች መካከል ሁለት ሀሳብ አለው። የከለከሉ ዑለሞች አሉ፣ ችግር የለውም ያሉ ዑለሞች አሉ። እኔ ግን ችግር የለውም ከሚሉት መካከል ማነው ችግር የለውም የሚለው ትክክል ነው ብዬ አስባለሁ፣ አምናለሁ። ለምን ከተባለ በውስጡ ወለድ ስለሌለበት አንዴ ከዚህ በኋላ ሰው ታስፈልጉሽ ለውጣ ነው። እሺ ወለድ ስለሌለበት ምክንያቱም የራሳችሁ ገንዘብ ነው ዞሮ የሚደርሳችሁ የራሳችሁ ገንዘብ ነው ዞሮ የሚደርሳችሁ። ኢብኑ ዑሰይሚን ችግር እንደሌለው ተናግረዋል። ሸኽ ሷሊህ አልፈውዛን አይቻልም ከሚሉት መካከል ናቸው። ግን በውስጡ የሰዎች ገንዘብ ተጨምሮ የሚመጣባችሁ እስካልሆነ ድረስ እርሱ ችግር የለው። ገንዘባችሁ ተጠብቆላችሁ ምንም የሰው ተጨማሪ ሳይመጣባችሁ ያ ራሱ ገንዘባችሁ የሚደርሳችሁ ከሆነ ይህ ችግር የለው። እቁብ ደግሞ እንደዚያ ነው። የሰው ገንዘብ ተጨምሮ የሚመጣበት ነገር ቢሆን ኖሮ የዛኔ እርሱ ወለድ ይሆናል። ኩሉ ቀርድን ጀረ ነፍዐን ፈሁወ ሪባ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ማንኛውም ትርፍን ያስገኘ የብድር አይነት ሁሉ ወለድ ነው ብለው ተናግረዋል። ሰዎች ጋር ገንዘብ አስቀምጠህ ያው ራሱ ተመልሶ የሚመጣልህ ከሆነ ችግር የለም። ነገር ግን ተጨምሮ የሚመጣልህ ከሆነ ያ ተጨማሪው ወለድ ይሆናል። ይሄ ደግሞ እቁብ ደግሞ ወለድ የሚባል የለውም፣ የሰዎች ገንዘብ የለም። ለሰብሳቢ ግን ይከፈላል። እሱ በስምምነት የአገልግሎት ለሰብሳቢ ይከፈላል፣ ችግር የለው። ይህ የአገልግሎት ነው፣ እሱ ቢቀበልም ለአገልግሎት መቀበል ችግር የለውም። እሺ ጨርሳችሁ። ሎተሪ ቁማር ነች፣ አይቻልም። እሱ ሎተሪ ቁማር ነች። ከጨረሳችሁ እሺ ጀዛከላ أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. بسم الله الرحمن الرحيم. تبارك الذي نزل الفرقان على عبده ليكون للعالمين نذيرا الذي له ملك السماوات والأرض ولم يتخذ ولدا
ولم يتخذ ولدا ولم يكن له شريك في الملك وخلق كل شيء فقدره تقديرا واتخذوا من دونه آلهة لا يخلقون شيئا وهم يخلقون ولا يملكون لأنفسهم ضرا ولا نفعا ولا يملكون موتا ولا حياة ولا نشورا وقال الذين كفروا إن هذا إلا إفك افتراه وأعانه عليه قوم آخرون فقد جاءوا ظلما وزورا وقالوا أساطير الأولين اكتتبها فهي تملى عليه بكرة وأصيلا قل أنزله الذي يعلم السر في السماوات والأرض إنه كان غفورا رحيما وقالوا ما لهذا الرسول يأكل الطعام ويمشي في الأسواق لولا أنزل إليه ملك فيكون معه نذيرا أو يلقى إليه كنز أو تكون له جنة يأكل منها وقال الظالمون إن تتبعون إلا رجلا مسحورا انظر كيف ضربوا لك الأمثال فضلوا فلا يستطيعون سبيلا تبارك الذي إن شاء جعل لك خيرا من ذلك جنات تجري من تحتها الأنهار ويجعل لك قصورا بل كذبوا بالساعة وأعتدنا لمن كذب بالساعة سعيرا إذا رأتهم من مكان بعيد سمعوا لها تغيظا وزفيرا وإذا ألقوا منها مكانا ضيقا مقرنين دعوا هنالك ثبورا لا تدعوا اليوم ثبورا